ዛሬም ተመልሳ እንደዚህ አይነት ሞራል ይኖራታል ብዬ አልገመትኩም። ተመልሳ እንደዚህ አይነት ነገሮችን ታወራለች ብዬ አልገመትኩም እውነት ለመነጋገር። ምክንያቱም በትናንትናው ዕለት ስልክ እየተደወለልኝ ስለሷ ሲነገረኝ የነበረው ውስጤን ስለረበሸኝ ትቼዋለሁ። ምክንያቱም ራሷን እንደምታጠፋ አይነት ነገር እንደዚህ አይነት ነገሮች ምክንያቱም 15,000 ህዝብ በተሰበሰበበት አንዳንድ ሪከርዶች ልኬልሻለሁ ከመጀመሪያው የባሰ ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪከርዶች ልኬልሻለሁ። ሜቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ከአንቺ ጋር ይቀመጥ ማለት ነው። የተወሰነ ነገር ግን ማለት እፈልጋለሁ። እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከ2 ዓመት በኋላ ጀምሮ እኔ ሰላም የለኝም፣ ጤና የለኝም። በመኖርና ባለመኖር መካከል ነው የነበርኩት። አብዛኛውን ጊዜ ማሳልፈው በጸበል፣ አብዛኛውን ጊዜን ማሳልፈው በህክምና ነው ማሳልፈው። ከነበርኩበት አንጻር እግዚአብሔር ደግሞ ወልዶኛል። ራሴን ማላውቅበት ሰዓት ነበረ። በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝም። ሱቁ ነው የነበረው ማለት ነው። እና ትናንትና ራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምፅ በላይ ምንም የለም። ለምን እኔ በህግ ጠበቃም አለኝና ጠበቃውን በህግ ሊሄድ ሲል ሁሉን ነገር ለእግዚአብሔርና ለህዝቡ ልተው። ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን፣ እኔ ከአንዴ 2 3 በህይወት አልነበርኩኝም። አቡነ ዲሜጥሮስ ታውቋቸዋላችሁ ሁላችሁም እና በህይወት እንድቆይ ያደረጉኝ እሳቸው ናቸው። በጣም ይጸልዩልኛል፣ በጣም ያረጋጉኛል። በጣም ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት 3 ነገር ፈልጋለሁ። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። በዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ እሱ መቀበል አለብኝ ነው። ሶስተኛ ትዳር መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢባ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበር። በጣም የምሰራው ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው እንደምታስበው አይደለም። ለልጆች ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤሲ ጠፍቶብኝ ልጆች እኔ ለራሴ ቆምለታለሁ። ገብቶሻላ? እኔ ልጄን ሲሰድቡ ከምን ጋር ከነበሩ ሰዎች ጋር ሄደሽ አብረሽ ረግጠሽኝ ሰድበሽኝ ስትመጪ አላስገባም የምልሽ መስሎሽ ከነበረ እኔ እንደዚህ አይነት ሰው አይደለሁም። አሁንም ሀቅ ካለሽ አብሬሽ እቆማለሁ። ስትሰድብኝ አድረሽ በላይቭ እንኳን ሀቅ ካለሽ አብሬሽ እቆማለሁ። እኔ ለሀቅ ነው የምቆመው። ሁሌም ከተበዳይ ጎን እቆማለሁ። ከተበደልሽ ማስረጃ አምጪልኝ፣ አብሬሽ ልቁም፣ አብሬሽ ልጩህ። አለቀ። ያለ ማስረጃ ግን ዝም ብለሽ ይሄ በብሔር ለመደበቅ አይ ዶንት ኬር። እኔ ሀቢባ በብሔር ብትደበቁ በሃይማኖት ብትደበቁ አይ ዶንት ጊቭ አ ሺት። ከሀቅና ከሀቅ ጋር ነው የምቆመው። አለቀ። በሃይማኖት በብሔር ምናምን ሰው ለማስፈራራት ትሞክራላችሁ እንዴ? በብሔር ሆ ብላችሁ ብትነሱ፣ በሃይማኖት ሆ ብላችሁ ብትነሱ፣ እኔ ሀቢባ ሀቅ ካለው ሰው ጋር እቆማለሁ። አለቀ። በብሔር ለመደበቅ ትሞክራለሽ? በብሔር ለመደበቅ አልሞክርሽ። በብሔር ለመደበቅ አልተደበቅኩም። በብሔርም አልተደበኩም፣ ግን በብሔር ለመደበቅ ሞከርሽ እኮ። በብሔር እኔ እንድታስፈራሪ። እኔ ሀቅ ይዤ ማንንም አልፈራም። ሀቅን ይዤ ምንም ነገር አልፈራም። አንቺ ሀቅ የለሽም። መተት የሚለውን ቃል አንቺ በራስሽ ቮይስ ስልኬ ላይ አለ። ከዛ የባሰ ቮይስ ነበር፣ ግን ሴትነቴ ስብዕና ያልፈቀደውም አላወጣሁትም። እንዴ ምነው ካፈርኩ አይመልሰኝ ነው እንዴ? ካጠፋሽ ጥፋትሽን ካመሽ ይቅርታ ጠይቀሽ ነገሩን መፍታት እንጂ በብሔር ለመደበቅ መሞከር ምንድን ነው? ጨርሻለሁ። እኔ ጥያቄ አንዴ ልናገር። ተናገሪ። አትመውቱ። በብሔር አልተደበኩም።
በብሔር አልተደበኩም፣ በእምነት አልተደበኩም። ግን ህዝቡ ከተናገረው አንፃር ለምን ህዝብን ማሸማቀቅ አስፈለገ ከጎንደር ተብሎ ይህ መደጋገም ለምን አስፈለገ ለተባለው መልስ ነው። ጎንደር ሆስፒታል ነው ያልሽው። ጎንደር ሆስፒታል ቦታ ነው፣ ጎንደሬ አይደለም ያልሽው። ጎንደሬ ሲሆን አንድ ጎንደሬን ይመለከታል። ጎንደር ሆስፒታል ቦታ ነው። ጎንደር ሆስፒታል ነው ያልሽው። ዩቱቤ ላይ አለ። ስለ ብሔር አልተነሳም እዚህ ቤት ቦታ ደግሞ። ምክንያቱም እንኳን አንድ ዘመናዊ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሁኜ ያሳክምኳት እህቴ ኩንክዳኛለች አይደለም ሀቢባ፣ እውነቱን ትመስክሪያለች። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ ምንድን ነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ በሀሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሳ የነበረ ወንድ ስሙን አልጥራም፣ ለእሱ ያደረግኩትን ያውቃሉ። ለእኔ የሚገባኝ አይደለም። ለእኔ ፈጽሞ የሚቀሰል ስለራሴ እኔ ማውራት ነው አልፈልግም። ለእኔ የሚገባኝ አይደለም። ማለትም ይሄ ድምፅ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድን ነው ልል የምፈልገው ገብታ ይቅርታ ታድርግ፣ አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣት ፍቅር ዲዛይን ጋር እንደዚህ በቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲት ይረዳ